ሰላምናችሁ አንድ የተረዳሁትን የዓለምን ህግ ልንገራችሁ። በህይወታችሁ ላይ በጣም በድሎኛል ብላችሁ የምታስቡት ይሄ ሰው በድሎኛል፣ እኔን አስለቅሶኛል፣ እቺ ሰው በድላኛለች፣ የእሷን ነገር ያሳየኝ እያላችሁ በየቦታ ያወጃችሁለት ሰው፣ በየሰዓቱ የምትብሰለሰሉለት በጥርሳችሁ የያዛችሁት ሰው ብዙ ጊዜ ያስተውላችሁት ከሆነ እንኳን ፍርድ ሊያገኝ ጭራሽ ያምርበታል፣ ጭራሽ ይሻሻላል፣ ጭራሽ የተሻለ ነገር ይገጥመዋል። ለምንድን ነው ብላችሁ ጠይቃችሁ ታውቃላችሁ? ለምንድን ነው ጭራሽ ነው ተበድዬ ያ ሰው ነው ጭራሽ የሚመሰገነው የምትሉት? ዲኖ ዋይ ህግ ስላለ ነው። የማይታይ ህግ አለ። እኛ የሰው ልጆች ስጋና አጥንት ብቻ አይደለንም፣ መንፈስም ነን። ውስጣችን የሚለቀው ኢነርጂ አለ። we are not just ስጋና ደም ብቻ አይደለንም። መጽሐፍ ቅዱስ ደጋግሞ ይነግረናል። ይህን ጉንጭ ቢመቷችሁ ሌላኛውን ጉንጭ እንሰጣችሁ። ለጠየቁን ሰው ጭራሽ መጎናጸፊያችንን ጨምረን እንድንሰጥ እንጂ እንድንታገል አይናገርም። እንድንታገል እንድንጣለ በጥርሳችን እንድንይዝ አይነግረንም። ደጋግሞ ለኛ ሲል ለምን? ህጉ ስለሆነ። ይቅር በሏቸው፣ የሚያደርጉትን አያውቁምና ያላችሁ ይቅር በሏቸው፣ የበደሏችሁ ሰው ጸልዩላቸው የሚለው ደሞር በታገላችሁ ቁጥር ዘሞር ያኛው ሰው ያድጋል። ለምን መሰላችሁ? ትኩረት ያደረጋችሁበት ነገር በሙሉ ያድጋል። ጭራሽ ወደፊት ነው የምትሰጡት፣ ወደፊት የሚገፋበትን። ይህ ሰው የ5 ዓመት ፈጅቶበት ሊያልፍለት የሚገባውን ነገር እኛ በንዴት 10ን ቃል ስንናገር 10ን ነገር ስናደርግለት እየባሰበት ነው የሚመጣው፣ ወደፊት ነው የሚሄደው። ለምን? የኛ ኢነርጂ በራሱ ጉልበት ይሰጠዋል፣ ህይወት ይሰጠዋል፣ ማሳደግ ይችላል። ፀሐይ፣ ብርሃን፣ ውሃ፣ አፈር፣ ቅጠል አንድ ፍሬ አንድ ዘር እንደሚያሳድግ ሁሉ የኛ ትኩረት ማድረግ፣ የኛ ሪዚስት ማድረግ አንድ ነገር ማሳደግ ይችላል። የዛን ያህል ቃላችን፣ ሀሳባችን ፓወር አለው፣ ኃይል አለው። ደጋግሞ ነግሮናል። ደጋግሞ ጭራሽ የበደላችሁ ሰው ነው የሚጠቅመው የሚያድገው። ገስዋት ደሞስት አሪፍ የሆነ በቀል ለጠላችሁ ሰው፣ ለጎዳችሁ ሰው ትኩረታችሁን አለመስጠት፣ ስለሱ አለማውራት፣ ስለዛች ሰው አለማውራት፣ መተው፣ ይቅናት ብሎ መተው። ይቅናት። ኢነርጂያችሁን አትስጡ፣ ጉልበታችሁን አትስጡ። ትኩረታችሁ እነዛ ሰዎች ያሳድጋል። ይሁንላት ፈራጅ እግዚአብሔር ነው ብላችሁ ትታችሁት ኑሯችሁን ቀጥሉ። በጥርሳችሁ የያዛችሁትን ንዴት ልቀቁት። ፍርድ እግዚአብሔር ነው ብላችሁ ልቀቁት። ጭራሽ እዘኑላቸው ለበደሏችሁ ሰዎች። ስትተዋቸው የናንተ ፀሐይ፣ ብርሃን፣ የናንተ ውሃና አፈር ካልኮተኮታቸው ማደግ አይችሉም። ፍርዳቸውን ካርማቸውን የሚያገኙት በገዛ ፍቃዳቸው ላይ ነው። ጥፋታችንን የበደላችንን ቅጣት የምናገኘው ህጉን ስለጣስን ነው። እኛው የበደልነውን በደል እኛው ራሳችን የምናጭደው ሰው ሳይረዳን ሲቀር ነው። የምላችሁ ከገባችሁ